ሰላም እዚህ ቪዲዮ ላይ የምናየው ምንድነው የሚሰራ ዩቲዩብ ቻናል ከመጀመሪያው ጀምሮ እስከ መጨረሻው ያለውን አከፋፈት ሂደቱን እናያለን ማለት ነው። ዩቲዩብ ቻናል ለመክፈት የሚያስፈልጉን በዋናነት ሁለት ነገሮች ናቸው። አንደኛ የሚሰራ በስማችሁ የወጣ በእጃችሁ ያለ ስልክ ቁጥርና ጂሜል አካውንት ነው የሚያስፈልገው። ጂሜል አካውንት ስትከፍቱ ደግሞ ስልካችሁ ያስፈልጋል ማለት ነው። ስልካችሁ በጣም ወሳኝነት ስላለው ያ ስልክ ከእጃችሁ መጥፋት የለበትም፣ በጥንቃቄ መያዝ አለባችሁ ማለት ነው። ስለዚህ ይህንን አሁን የመጀመሪያው ስቴፕ የሚሆነው ጂሜል አካውንት መክፈት ነው የሚሆነው። ጂሜል አካውንታችሁን ስትከፍቱ በጂሜል አፕሊኬሽን ሊሆን ይችላል በዚህ ወይም ደግሞ በሌላ ብራውዘር ገብታችሁ ጂሜላችሁን መክፈት ትችላላችሁ ማለት ነው። እኔ አሁን የማሳያችሁ በጂሜል አፕሊኬሽን ስለሆነ እሱ ቀላል ነው፣ በዛ ላይ ገብታችሁ መክፈት ትችላላችሁ ማለት ነው። እሱን አሁን ቼክ አድርገን ወደ ቀጣዩ ስቴፕ እንሄዳለን። እሱን ክሊክ አድርገነዋል። ከዛ በኋላ ጎግል የሚለውን ክሊክ ታደርጉታላችሁ፣ ኮንቲኒው ትሉታላችሁ። ከዛ በኋላ እዚህ ላይ ክሬት ለማድረግ የፈለጋችሁትን ኢሜይል ታስገባላችሁ ማለት ነው። ይህንን ክሬት የሚለውን ስትነኩት ፎር ማይ ፐርሰናል ዩዝ የሚለውን ያስመርጣችኋል። እሱን ክሊክ ታደርጋላችሁ። ከዛ በኋላ የመጀመሪያ ስማችሁን ታስገባላችሁ። እኔ አሁን አየት ብዬ ላስገባ። ላስት ኔማችሁን ታስገባላችሁ። እኔ አሁን አየት ብዬ ላስገባው። ከዛ በኋላ የትውልድ ቀናችሁን ይጠይቃል። እሱን ሙሉ ዳታ ታስገባላችሁ። እዚህ ጋር የተወለዳችሁበትን ዓመተ ምህረት ጋር ትንሽ ጥንቃቄ ያስፈልጋል። እድሜያችሁ ከ18 ዓመት በላይ መሆን አለበት። በአውሮፓውያን አቆጣጠር ነው መሆን ያለበት አቆጣጠሩ። እኔ አሁን 1990 ብዬዋለሁ። ከዛ በኋላ ጾታ ትመርጣላችሁ። ዘን ኔክስት ትሉታላችሁ። ፍሪ ራሱ ጀነሬት አድርጎ ኢሜል ያመጣላችኋል። ከፈለጋችሁ የፈለጋችሁትን ክሊክ አድርጋችሁ መቀጠል ትችላላችሁ። ወይም ደግሞ ካስተም ማድረግ እፈልጋለሁ ካላችሁ ካስተም ማድረግ ትችላላችሁ ማለት ነው። እኔ አሁን ካስተም ማድረግ አልፈልግም፣ በራሱ ክሬት በተደረገው ሊሄድ ብዬዋለሁ። ዘን ይህንን ኮፒ ማድረግ ትችላላችሁ። ኮፒ አድርጋችሁ ፔስት አድርጉ። የሆነ ቦታ ፔስት ማድረግ አለባችሁ ኖትቡካችሁ ላይ ወይም ደግሞ በስክሪፕቱ ያዙት ይህንን። ከዛ በኋላ ኔክስት እንላለን ማለት ነው። ኔክስት እንላለን። አሁን ፓስዋርድ ይጠይቃል ማለት ነው። ፓስዋርዳችሁ ጠንካራ መሆን አለበት። ፓስዋርዳችሁ በደንብ ጠንካራ መሆን አለበት። ይሄ ለቻናላችሁ የምትሰጡት ነው። ለቻናላችሁ የምትሰጡት አካውንት ስለሆነ በጣም ስትሮንግ መሆን አለበት። እዚህ ፓስዋርድ እስቲ እናስገባ። ፓስዋርድ አስገብቼ ኔክስት ብዬዋለሁ። እዚህ ጋር አሁን ስልክ ቁጥር ይጠይቃል። እዚህ ጋር በጣም ፎከስ ማድረግ ያለባችሁ ቦታ ነው። እዚህ ጋር ስልካችሁ ማስገባታችሁን በፍጹም መዘንጋት የለባችሁም። ስልካችሁ ማስገባት አለባችሁ። ይህንን አሁን ለምሳሌ አንዳንዶቻችሁ ቪፒኤን አብረታችሁ ከሆነ እየከፈታችሁ ያላችሁት እችኛውን የኢትዮጵያን ባንዲራ ላያመጣላችሁ ይችላል። እዚህ ጋር ገብታችሁ ካልመጣላችሁ ገብታችሁ ኢትዮጵያን ፈልጋችሁ እሷን ክሊክ ታደርጉና እዚህ ጋር ስልክ ቁጥራችሁን 099 ትጽፉና ቀጥሎ ያለውን ትጽፋላችሁ ማለት ነው። አሁን ይሄ ለዴሞ ፐርፐስ ስለሆነ 09135339 ብዬ አስገብቼዋለሁ። ይሄ አካውንት በፊት ይሄ ስልክ ቁጥር ሌላ አካውንት ተከፍቶበት ከሆነ አይከፍትልኝም፣ ወይም ደግሞ አንዳንድ ችግሮች ካሉት ላይከፍትልኝ ይችላል ማለት ነው። በዚህ ቴስት እናድርግ። ካልተከፈተ ይከፍትልኛል። ቀጥታ ነው የምንሄደው ማለት ነው። ቼክ እናድርገው እስኪ ምንድነው ሪቪው ዩር አካውንት ኢንፎ ዩ ካን ዩዝ ዲስ ኢሜል አድሬስ ኦር ፎን ነምበር ቱ ሳይን ኢን ሌተር። ይሄንን አሁን በቃ አልተከፈተ ማለት ነው። በዚህ ስልክ ቁጥር ይመጣል ኢንፎርሜሽን ይገባል ማለት ነው። ዩ ካን ዩዝ ዲስ ኢሜል አድሬስ ኦር ፎን ነምበር ቱ ሳይን ኢን ሌተር። በኋላ ላይ ሳይን ኢን ለማድረግ ወይም ሎጊን ለማድረግ ይሄ ስልክ ቁጥር ወይም ኢሜላችሁ አስፈላጊ ነው ነው። ይሄንን መያዝ አለባችሁ። ቅድም እንዳልኩት ይሄ ሪቪው ነው። ኔክስት እንላለን። ይሄንን አያችሁ። በዚህ መሰረት አግሪ የምናደርግበትን ቦታ ይመጣል። አግሪ እንለዋለን። ይሄው እያስገባኝ ነው። እስቲ ቼንጅ ነክቻት አካውንቴ በቃ ይሄው አካውንቴ ተከፍቷል ማለት ነው። ስለዚህ በዚህ መሰረት የመጀመሪያውን ለዩቲዩብ ቻናላችሁ ብቻ፣ ይሄ ለማንም ሼር የምታደርጉት አካውንት አይደለም። ለማንም ሼር የምታደርጉት አይደለም። ፓስዋርዳችሁን በጥንቃቄ ያዙ። ስልክ ቁጥራችሁ መጥፋት የለበትም። ኢሜላችሁም እንደዚሁ መጥፋት የለበትም ማለት ነው። ስለዚህ አሁን ዩቲዩብ ቻናል ስንከፍት ይሄ ኢሜልና ፓስዋርድ ያስፈልገናል ማለት ነው። አሁን ኢሜሉና ፓስዋርዱን ዩቲዩብ ቻናል ላይ ሎጊን እያደረግን እናያለን ማለት ነው። ስለዚህ ቻናል ለመክፈት የምታደርጉት ብራውዘራችሁ ጋር ትሄዳላችሁ። እዛ ብራውዘር ላይ ዩቲዩብ .com ብላችሁ ትጽፋላችሁ ማለት ነው። አሁን ይሄው እኔ ከመጥቷል youtube.com ብላችሁ ሰርች ስታደርጉ በዚህ መልኩ ዩቲዩብ ይመጣላችኋል ማለት ነው። አንዴ ይሄ ከመጣ በኋላ ከስር በኩል እዚህ ጋር ታች ላይ ዩ የምትል የሰው ምልክት ወይም የፎቶ ምልክት ያለቻለች እሷን ስትጫኗት ሎጊን የምታደርጉበት ፔጅ አለ። እዚህ ሎጊን የሚለውን በተን እንጫናለን። ከዛ እዚህ ጋር ሙሉ ቅድም የከፈትነውን ጂሜላችሁን እና ፓስዋርዳችሁን ታስገባላችሁ ማለት ነው። ከዛ ቀጥታ ሎጊን አድርጋችሁ መግባት ትችላላችሁ። ከዛ በኋላ ቻናሉን እስቲ አብረን ደግሞ ሎጊን እያደረግን እየከፈትን ነው። በዚህ መልኩ ይሄው ሎድ አድርጎ ጨርሶልኛል። ሎጊን አድርገናል። ከዛ በኋላ እችኛዋ ዩ የምትለውንም አለች። ይሄው ቅድም የፎቶ ምልክት ነበረ፣ አሁን ሌላ አምጥቶልኛል ማለት ነው። በዚህ መልኩ ይሄው አካውንቱን ሎጊን አድርገን ገብተንበታል ማለት ነው። አሁን የምንሰራው ምንድነው ቻናል ክሬት ማድረግ ነው። ቻናል ክሬት እያደረግን እናያለን ማለት ነው። እዚሽ ጋር ክሬት ቻናል የምትላለች አይሄት ወይም ከስማችሁ በታች በኩል የምትቀመጥ ነው ያለችው። ይቅርታ፣ እሱን ክሊክ ስታደርጉት በዚህ መልኩ ይመጣላችኋል ማለት ነው። ይሄ ፈርስት ኔም እና ላስት ኔም የቻናላችሁን ስም ነው የምታስገቡት ወይም ኤዲት የምታደርጉበት ነው። እዚህ ጋር እሺ አይሄት ይሁን ችግር የለውም። ላስት ኔም ደግሞ ዩቲዩብ ቻናል ልበል፣ ዩቲዩብ ብዬዋለሁ። ከዛ በኋላ ክሬት ቻናል ታደርጋላችሁ ወይም ክሊክ እናደርገዋለን ማለት ነው። በዚህ እንደዚህ ስናደርግ ይኸው ቀጥታ ቻናላችን ክሬት ተደርጓል ማለት ነው። አለቀ።
ቻናላችን ክሬት ተደርጓል። አሁን ከዚህ በኋላ ቪዲዮ አፕሎድ እያደረግን ቼክ እናደርጋለን ማለት ነው። ቪዲዮ አፕሎድ ስናደርግ የሾርት ፎርም እና ሎንግ ፎርም ነው ዩቲዩብ ላይ አሁን ቅርብ ጊዜ ወዲህ ትንሽ ቆይቷል። ሾርት ቪዲዮዎች መስራት ትችላላችሁ፣ ሎንግ የሆኑ ቪዲዮዎችን መስራት ትችላላችሁ። እነዚህን ቪዲዮዎች እንዴት አፕሎድ ማድረግ እንደምንችል አብረን እናያለን ማለት ነው። እስቲ እያደረግን ማኔጅ ቪዲዮ የሚለውን ተነኩታላችሁ። ይሄ ምንድን የሚለው አፑ ላይ መክፈት ትፈልጋለህ ወይስ እዚሁ ላይ ስቱዲዮ ውስጥ መክፈት ትፈልጋለህ ነው የሚለው። እናንተ ማለት ያለባችሁ ኮንቲኒው ቱ ስቱዲዮ ነው የምትሉት። እሱን ክሊክ እናደርጋለን። ያ በዚህ መሰረት ዩቲዩብ ቻናላችን ዳሽቦርድ ጋር ወይም ደግሞ ስቱዲዮችን ጋር አመጣን ማለት ነው። እዚህ ብዙ እዚህ ጋር የሚመጡ ነገሮች አሉ። ይሄንን ያው ፕሮሰሱን ስለሆነ እያሳያለሁ። እችኛዋን ክሎዝ የምትለው ነክታችሁ ማጥፋት ትችላላችሁ። ፕሮሰሱ ነው። አንድ ሁለት ማድረግ ያለባችሁ ነገር ምንድነው የሚለው ነገር ነው የሚያሳየው። ክሎዝ እናደርጋለን። እዚህ አሁን ይሄ ያለንበት ቅድም እንዳልኩት ስቱዲዮ ነው። እዛ ስቱዲዮ ውስጥ ብዙ ይሄውን ዳሽቦርዳችን ነው። ከዚህ በኋላ እያንዳንዱን ፕሮሰስ የምናይበት ቪዲዮአችንን ስንት ሎንግ ፎርማት ያለው ቪዲዮ እንዳለ፣ ስንት ሾርት ፎርማት ያለው ቪዲዮ እንዳለ፣ ላይቭ አንዳንዴ ላይቭ ስትሪም ልታደርጉ ትችላላችሁ። ፕሌሊስት የተለያዩ በቃ ፕሮሞሽን ሲሰሩ ምናምን ሙሉ ዲቴይል ኢንፎርሜሽናችሁን እዚህ ላይ ነው የምታዩት ማለት ነው። ስለዚህ ይሄኛው እዚህ ላይ ደግሞ አንድ መርሳት የሌለባችሁ ቪዲዮአችሁ ኮፒራይት ሲኖርና ኮፒራይት ሳይኖር የሚታይበትን ቦታ ስለሆነ ኮፒራይት አሁን ለምሳሌ ያለነው ቪዲዮ ላይ ስለሆነ ኮፒራይት ካለ ኮፒራይት ክሌም ብሎ ያመጣላችኋል። እሱንም እናያለን ማለት ነው። ኮፒራይት ክሌም ብሎ ካመጣላችሁ ያችን ፓርት ቆርጣችሁ ማውጣት አለባችሁ፣ ወይም ደግሞ ሙሉ ለሙሉ አንዳንዴ ቪዲዮ መውረድ ወይም ዲሊት አድርጋችሁ ሌላ ቪዲዮ መጫን ሊጠበቅባችሁ ይችላል ማለት ነው። እዚህ ጋር ምንድነው ዩቲዩብ መጀመሪያ ስቴፕ ላይ ቪዲዮ አፕሎድ ስናደርግ እስቲ እሱን አፕሎድ እያደረግን እናያለን። ያው ቼክ የሚያደርግበት የራሱ የሆነ ሜተድ ስላለው ማለት ነው። አሁን ቪዲዮ አፕሎድ እያደረግን እኔ እስቲ አንድ ቪዲዮ ልጫን። እኔ እዚሽ ጋር አፕሎድ ቪዲዮ የምትላለች እሱን ክሊክ ታደርጉታላችሁ። ያው ሴሌክት ፋይል የሚላለ እሱን ክሊክ እናደርጋለን። ላይብራሪ የሚላለ ኦር ፎቶ ይሄ ቴክ ፎቶ ኦር ቪዲዮ የሚለው ቀጥታ ከእናንተ አሁን ስናወራ ይሄን ብቻ ነው ካሜራው ይበራልኛል። ከዛ ነው የሚወስደው ላይቭ ነው ማለት ነው። ይሄ ግን ከፎቶ ላይብራሪ ከሆነ ኦልሬዲ ቪዲዮአችሁ ስቶር የተደረገ ነው የሚሆነው ጋላሪያችሁ ላይ ማለት ነው። ከዛ ላይ ነው ሴሌክት የማደርገው። ቪዲዮዎች የሰሯቸው ቪዲዮዎች አሉ። አንዱ መርጬ ክሊክ አደርጋለሁ። ከዛ አድ ትሉታላችሁ። ይሄው የቪዲዮ ዊል ቢ ፕራይቬት ምናምን የሚል ሳላነበው ባለፈ ችግር የለውም። ኢሚዲየትሊ ያን ስቴፕ ካለፈ በኋላ ወደዚህኛው ስቴፕ ትመጣላችሁ ማለት ነው። እስኪ እቺ አሁን ስቴፖች ነው እያሳያለሁ። ክሎዝ እናደርጋለን። ይሄ በጣም ወሳኝ ስቴፕ ነው። ይሄው አፕሎድ እያደረገ ነው። አፕሎድ እያደረገላችሁ ነው። በዚህ መልኩ መተናል አይደለ? ይሄው ቪዲዮ እዚህ ጋር እየጫነ ነው። ጨርሶታል አፕሎድ አድርጎ። ከዛ በኋላ የሚቀሩ ስቴፖች አሉት። እዚህ ጋር ምንድነው ዲቴይል ላይ የምንሰራው ነገር ምንድነው? እዚህ ዲቴይል ሴክሽን ላይ የምናደርገው ነገር ምንድነው? አንደኛ ታይትል እንቀይራለን። እዚህ ጋር ታይትላችሁን እዚህ ጋር ታይትል ለቪዲዮ ታስገቡለታላችሁ። ለምሳሌ ኒው ቪዲዮ ታይትል ብየዋለሁ። እዚህ ጋር ዲስክሪፕሽን ሴክሽን ላይ ደግሞ ቪዲዮ ስለምን እንደሚያወራ ቪዲዮ ስለምን እንደሆነ ቪዲዮን የሚገልጽ ዲስክሪፕሽን ያስፈልጋቸዋል ማለት ነው። እዚህ ዲስክሪፕሽን ላይ ግን ቆንጆ የሆኑ ዲስክሪፕሽኖች ናቸው መግባት አለባቸው። አንዴ ዲስክሪፕሽን ላይ አሁንም እስቲ ኒው ቪዲዮ ብዬ ዝም ብዬ አላስገባም። እዚህ ዲስክሪፕሽን ላይ ስለ ቪዲዮ የሚገልጽ ነገር ቢቀመጥ በጣም አሪፍ ነው ማለት ነው። ሌላኛው ደግሞ ታምብኔል ነው። ታምብኔል ፓርት ላይ ሴሌክት የምታደርጉበት ፓርት ይመጣላችኋል ማለት ነው። ይሄ አሁን እሺ፣ ይሄ በሾርት ፎርም የተሰራ ቪዲዮ ስለጫንኩበት ነው። አይ ቲንክ እንደዚህ የሆነው ታምብኔል እዚህ ጋር ይቅርታ። እሺ፣ ድጋሚ እንጫነው እስኪ። እሺ፣ ድጋሚ ይሄው የመጀመሪያው ፕሮሰስ ራሱ አለ። እዚህ ጋር ታይትል እናስገባለን። ታይትሉን ኒው ቪዲዮ ብየዋለሁ። ከዛ ዲስክሪፕሽን ታስገቡለታላችሁ። ዙም ተናግሯል። ዲስክሪፕሽን ከዛ ኒው ቪዲዮ ሪሊስድ ብዬ አስገባለታለሁ። ታምብኔል ነው ሌላኛው። ታምብኔል ነው። ታምብኔል አሁን ይሄ ሾርት ፎርማት ስለሆነ አፕሎድ ያደረኩት ታምብኔል ኦፕሽን አልበራልኝም ማለት ነው። እናንተ ጋር ሊበራላችሁ ይችላል። ግን ምን እያለኝ ነው? ታምብኔሉ መቀየር ትችላለህ ስልክ ላይ ነው የሚለው። ዩቲዩብ አፕ ሞባይል አፕ አለ። እሱን ከፍተህ እዛ ላይ መቀየር ትችላለህ ነው የሚለው። ሎንግ ፎርማት ሲሆን ግን ቀጥታ ታምብኔል የምንመርጥበትን ቦታ ሴክሽን ያመጣልናል ማለት ነው። ሌላኛው የምንሰራው ቪዲዮ ፕሌሊስት ወይም ተመሳሳይ ይዘት ያላቸው የተለያዩ ኮንቴንት ከሆነ ክሬት የምታደርጉት ፕሌሊስት ያስፈልጋችኋል። ፕሌሊስት ክሬት ካደረጋችሁ በኋላ እዚህ ላይ ሊስቶቹ ይመጣሉ። ካልሆነ ደግሞ እዚሁ ክሬት ፕሌይ ሊስት የሚለውን ነክታችሁ ኒው ፕሌሊስት ብላችሁ ክሬት ማድረግ ስላላችሁ ማለት ነው። ከዛ በኋላ አፕሎድ ስታደርጉት ያንን እዚህ ጋር ስትመጡ ሴሌክት የሚላለ ሴሌክት ስትሉ እዚህ ጋር ክሬት ያደረጋችሁት ፕሌሊስቶች ይመጣሉ ማለት ነው። ከነሱ አንዱን ከሴሌክት ካደረጋችሁ በኋላ ያንን ቪዲዮ ወደዛ ፕሌሊስት ውስጥ እያስገባላችኋል ማለት ነው። ሌላኛው ደግሞ ኦዲየንሳችሁ ነው። ይሄ እችኛው ፓርት በጣም ወሳኝ ናቸው። ኦዲየንሳችሁ ነው። ኦዲየንሳችሁ ማን ነው? ህፃናቶች ናቸው ወይስ አዋቂዎች ናቸው የሚለው ነው የሚለየው። ስለዚህ እናንተ የምትሰሩት ለአዋቂዎች ከሆነ yes it's made for kids የሚለውን አትመርጡ ማለት ነው። ለአዋቂዎች ከሆነ no it's not made for kids የሚለውን ነው ሴሌክት የምታደርጉት ማለት ነው። እኔ አሁን ሴሌክት አድርጌዋለሁ። ሌላኛው ደግሞ አድቫንስ ኤጅ ሪስትሪክሽን አለ። እሱ ጋር ሄዳችሁ ግዴታ ይሄ መመረጥ አለበት አድቫንስ ስለሆነ ማለት ነው። ሪኳየርድ ነው። እዚህ ላይ የመጀመሪያው ኦፕሽን የሚለው ምንድነው? yes restrict my video to viewers over 18 ነው የሚለው። no do not restrict my video to over። ስለዚህ አሁን የሚለው ስለዚህ
ይሄ ሀሳቡ ምንድነው? በቃ ቪዲዮአችሁ ሊሚት ወይም ሪስትሪክት መደረግ የለበትም ወይስ አለበት ነው። እድሜያቸው ከ18 ዓመት በላይ ለሆኑ ሰዎች ሪስትሪክት መደረግ አለበት የለበትም ነው። ሰው ባይ የለበትም ስለሆነ እዚህ ጋር ሴሌክት ያደርገው እንደዚህ ታደርጉታላችሁ። ከዛ በኋላ የሚሆነው ቀጣይ ስቴፕ ምንድነው? ኔክስት እዚህ ጋር መጨረሻ አካባቢ ኔክስት የምትላለች። በዚህ እዚህ ጋር የረሳሁት ነገር ቪዲዮአችሁ እዚህ ጋር አፕሎድ እያደረገ ባለበት ወቅት ከታች እዚች ጋር ኮፒራይት ካለበት ቪዲዮ የምትሰሩት ቪዲዮ ኮፒራይት ካለበት ቼክ የሚያደርግበት ፓርት ነው ይሄ። እዚህ ጋር ፕሮግረሱን ያሳያችኋል። ቼክ እያደረገ ይኸው ቼክስ ኮምፕሊት ነው የሚለው ኖ ኢሹ ፋውንድ ነው የሚለው። እዚህ ጋር ኮፒራይት ካለባችሁ ኢሹ ፋውንድ ብሎ ክሌም ያደርግባችኋል ማለት ነው። ሶ አሁን ቀጣዩ ስቴፕ ኔክስት ነው። ኔክስት ብለን እንወጣለን ማለት ነው። እንወጣለን ሳይሆን እንሄዳለን። ይቀጣ ይሄኛው ሴክሽን ምንድነው የሚሰራላችሁ? ኮኔክት አናዘር ኦፍ ዩር ቪዲዮስ ቱ ዩር ቪዲዮ ነው የሚለው። ዩቲዩብ ላይ ብዙ ጊዜ ቪዲዮ እያያችሁ ልክ ቪዲዮ እያለቀ እያለ 2 ወይም 3 ቪዲዮዎች ጎንና ጎን ከላይና ከታች ነው ይመጣሉ። እነዛ ቪዲዮዎችን የምትሰሩበት ፓርት ነው። እነዛ ቪዲዮዎችን ማለት ቪዲዮዎችን እዛ ቦታ ላይ እንዲመጡ የምታደርጉበት ፓርት ነው ማለት ነው። ሰዎች ከዛ ከሚያዩበት ከእናንተ ቪዲዮ ሌላ ቦታ እንዳይሄዱ ደጋግሞ ሌሎች ቪዲዮዎቻችሁን እንዲያዩ የምታደርጉበት ሴክሽን ነው ማለት ነው። ይሄ አሁን ቻናላችሁ ቢውልድ ስላልሆነ ቻናል ሂስትሪያችን ቢውልድ ስላልሆነ ይሄንን አይፈቅድልንም ማለት ነው። ግን በተደጋጋሚ ብዙ ቪዲዮዎችን እየለቀቃችሁ በመጣችሁ ቁጥር ይሄ ይስተካከልላችኋል ማለት ነው። ለጊዜው ግን ስኪፕ እናደርገዋለን። ዘን እዚህ ጋር ኔክስት የምትላለች ወደ መጨረሻ አካባቢ እሷን ኔክስት እንላታለን። ክሊክ እናደርገዋለን። ይሄ የቼኪንግ ሴክሽን ነው። ኮፒራይት ካለባችሁ ኮፒራይት ክሌም ካለባችሁ ቼክ የምታደርጉበት ነው። እዚህ ጋር አሁን ይታያችኋል አይደለ? እዚህ ጋር ኖ ኢሹ ፋውንድ ነው የሚለው። ይቅርታ ይኸው ኖ ኢሹ ፋውንድ ነው የሚለው። ምንም አይነት ኢሹ የለም ማለት ነው። ይሄ ከስር የሚለው ቼክስ ኮምፕሊት ኖ ኢሹ ፋውንድ ነው የሚለው። እነዚህ ኮፒራይት ካለባችሁ ኮፒራይት አለብህ ብሎ ክሌም ያደርጋል። ክሌም ካደረገ በኋላ ያንን ኮፒራይት ያለበትን ፓርት ብቻ እንደዚህ ማርክ አድርጎ ያሳያችኋል ቪዲዮ ላይ ማለት ነው። ያንን ቪዲዮ እዛው ዩቲዩብ ላይ እዚሁ ኤዲት የምታደርጉበትን ኦፕሽንም አለው። ደግሞ ቪዲዮአችሁን ዲሊት አድርጋችሁ እንደገና ያችን ፓርት ቆርጣችሁ ድጋሚ አፕሎድ ማድረግ ትችላላችሁ ማለት ነው። እናንተ ግን ኮፒራይት የሌለውን ቪዲዮ ለመስራት መሞከር አለባችሁ ማለት ነው። ግን ዋንስ ይሄ ሀፐን ካደረገ ሶሉሽኑ ይሄ ነው ማለት ነው። ይሄን ከጨረሳችሁ በኋላ ኔክስት ትላላችሁ። ኔክስት ስትሉት ወሳኝ እነዚህ ባይዘ ሁሉም ወሳኝ ፓርት ናቸው። ሁሌ ዴሊ ቪዲዮ ፖስት ስታደርጉ ቼክ የምታደርጓቸው ሴቲንጎች ናቸው ማለት ነው። አሁን ይሄ ምንድን የሚለው ቪዚቢሊቲ ነው። አሁን ይሄ ቪዚቢሊቲ ሴክሽን ነው። ቪዲዮአችሁ ለሁሉም ሰው እንዲታይ ነው የምትፈልጉት ወይስ ለምትፈልጉት ሰውና ለእናንተ ብቻ እንድታይ ነው የምትፈልጉት? ባጭሩ እናንተ ለብዙ ሰው እንዲታይ ስለሆነ የምትፈልጉት ፐብሊክ የሚለውን ይኸው እዚህ ጋር ክሊክ አድርጌዋለሁ። እሱን ካደረጋችሁ በኋላ ስኬጁል የሚል አለ። ይህንን ለጊዜው ተውት። ስኬጁል የሚለው ቪዲዮአችሁ ነገ እንዲለቀቅ ከፈለጋችሁ ነገ በዚህ ሰዓት እንዲለቀቅ ፈልጋለሁ አውቶማቲካሊ ዩቲዩብ በዚህ ሰዓት ልቀቅልኝ ብላችሁ ስኬጁል የምታደርጉለት ነው። አንዴ ዋንስ ፐብሊክ ካደረግን በኋላ ፐብሊሽ የሚለውን በተን ይኸው ከስር ክሊክ እናደርገዋለን ማለት ነው። በዚህ ጊዜ ዩቲዩባችሁ ኦልሬዲ ፐብሊሽ ተደርገዋል ማለት ነው። ይህንን ሊንክ ኮፒ እያደረጋችሁ ለምታውቋቸው ሰዎች ግሩፕ ላይ ቻናል ላይ ምናምን ሼር ማድረግ ትችላላችሁ ማለት ነው። ይህንን ክሎዝ አድርገን እንወጣለን። እዚኛው ፓርት ላይ አሁን እኔ አፕሎድ ያደረኩት ሾርት ፎርማት ስለሆነ እዚህ ቪዲዮ ሴክሽን ላይ አይመጣልኝም፣ ምክንያቱም ሾርት ስለሆነ። ስለዚህ እዚህ ሾርት ፓርት ላይ ነው መግባት ያለበት። ይኸው ገባ ማለት ነው። 2 ጊዜ ስለሆነ ቪዲዮ እየሞከርኩኝ የነበረው 2 ጊዜ ያስገባልኝ። እዚህ እናንተ ጋር 1 ጊዜ ነው የሚሆነው። እነዚህን ክሎዝ ታደርጋላችሁ። ሎንግ ፎርማት ከሆነ አፕሎድ የምታደርጉት ቪዲዮስ የሚለው ጋር ሊስት አድርጎ በቃ በተመሳሳይ ሁኔታ በዚህ መልኩ ይመጣላችኋል እዚህም ላይ ማለት ነው። በዚህ መልኩ ቪዲዮአችሁ ክሬት ተደርጓል ማለት ነው። ስለዚህ አሁን ቀጣይ ስቴፖቹን